ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ጽዮን ታደለ ነኝ አብራችሁን እንድትቆዩ የአክብሮት ግብዣችን ነው ቀዳሚ ወዳደረግነው ዜና አለፍን በትምህርት ለትውልድ ንቅናቄ የተጀመሩ ስራዎችን በማጠናከር ሴክተሩን ውጤታማ ለማድረግ ርብርብ እየተደረገ መሆኑን የክልሉ ትምህርት ቢሮ አስታወቀ። የተማሪዎች ምገባና የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፊያ እንቅስቃሴ በማህበረሰቡ ዘንድ መነቃቃትን እየፈጠረ መሆኑንም ቢሮው አስታውቋል። ወንድሙ ከኬሎ አዘጋጅቷል እንደሚከተለው ይቀርባል። ትምህርት ቤት የሚመላለሱ ተማሪዎች ቁጥር በየዓመቱ እየጨመረ ቢመጣም የሴክተሩ ውጤታማነት በየእርከኑ ሲፈተሽ ውድቀት የጎላበት መሆኑ ላለፉት ዓመታት የተገመገመ እውነታ ነው። ይህንን ሁኔታ ለመቀየር በመንግስት የተለያዩ እርምጃዎች የተወሰደ ሲሆን በትምህርት ለትውልድ ንቅናቄ የተጀመሩ እንቅስቃሴዎች ሴክተሩ እንዲነቃቃ ማድረጋቸውን በተለያዩ አጋጣሚዎች ለጣቢያችን መረጃ የሰጡ ባለድርሻ አካላት አመላክተዋል። እውቀትንና ክህሎትን ለተማሪዎች በብቃት የሚያሻግር መምህር ለማፍራት የመምህሩን አቅም መገንባት ትኩረት የሚሰጥበት ነው። እንደ የክልሉ ትምህርት ቢሮ ገለጻ ተማሪዎች በምግብ የተነሳ ከትምህርት ገበታቸው እንዳይርቁ የተጀመረው የምገባ ፕሮግራም መነሳሳትን እየፈጠረ ይገኛል። የሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች ግንባታም የዚሁ የትምህርት ለትውልድ ንቅናቄ አካል ነው። እነዚህ ፕሮግራሞችን በማስፋት ውጤታማነትን ለማሳደግ የተጀመረው ርብርብ ተጠናክሮ ይቀጥል የሚለው የኛም መልእክት ነው። ወላጆችም ለልጆቻቸው ውጤታማነት የድርሻቸውን ሊወጡ ይገባል። ለጤና ተቋማት ድጋፍና ክትትል ማድረግ በዘርፉ የሚስተዋሉትን የመልካም አስተዳደርና ብልሹ አሰራሮችን ለቅሞ ከመፍታት በተጨማሪ የተገልጋይ እርካታን ለማሳደግ ድርሻው የጎላ መሆኑ ተገለጸ። ከክልሉ ጤና ቢሮና ከከፋ ዞን ጤና መምሪያ የተውጣጣ ቡድን በሳይለም ወረዳ የአዶታ ጤና ጣቢያና በወረዳው የተከናወኑ ያሉ የጤና ልማት ስራዎችን ተዘዋውሮ ጎብኝተዋል። ከወረዳው መንግስት ኮሚኒኬሽን ለተገኘ ዘገባ ክፍል ያላሙ የክልሉ ጤና ቢሮ ምክትል ኃላፊና የሕክምና ዘርፍ ኃላፊው አቶ ምትኩ ታመነ በያዶታ ጤና ጣቢያና በወረዳው ባደረጉት ምልከታ ወረዳው በአጠቃላይ የጤና ተግባራት ግንባር ቀደም ከመሆኑ በተጨማሪ ፍትሃዊ የጤና አገልግሎት አሰጣጥን ተደራሽ ለማድረግ እየሰራቸው ባሉ ስራዎች ተጨባጭ ለውጥ መምጣት እንደቻለ መረዳታቸውን ተናግረዋል። አቶ ምትኩ በያዶታ ጤና ጣቢያ ማቆያ ያሉ ነፍሰ ጡር እናቶች በመንግስት ፖሊሲ መሰረት ያለምንም መንጠባጠብ ለነፍሰ ጡር እናቶች የሚሰጠውን አገልግሎት በነጻ ተጠቃሚ ስለመሆናቸው በማቆያው ካሉ እናቶች አንደበት መረዳታቸውን ገልጸዋል። ወረዳው በራሱ አቅምና ማህበረሰቡን በማስተባበር እየገነባቸው ያሉ መሰረታዊ የጤና ኬላዎች ለሌሎች ምሳሌ ሊሆኑ የሚችሉ በመሆኑ በክልሉ ጤና ቢሮ ስም አመስግነዋል። በማህበረሰብ አቀፍ ጤና መድን አገልግሎት በኩል ሁሉንም አካል የአገልግሎቱ ተጠቃሚ ለማድረግ ወረዳው በበለጠ እንዲሰራ ያሳሰቡት አቶ ምትኩ የጤና ስራ ለሁሉም ተግባር መነሻ በመሆኑ ቅንጅታዊ አሰራሮችን ማጠናከር ወሳኝ እንደሆነም ገልጸዋል። የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የአዶታ ጤና ጣቢያ በካፋ ዞን ውስጥ ካሉ ጤና ጣቢያዎች መካከል ሞዴልና ትራንስፎርምድ የሆነ ጤና ጣቢያ መሆኑን ጠቅሰው ጥራቱን የጠበቀና ተደራሽ የሆነ አገልግሎት ለማህበረሰቡ በመስጠትና የጤና ጣቢያዎችን ሪፎርም በመተግበር ረገድ አርአያ እንደሆነ ገልጸዋል። በጤና ጣቢያው የተገነባው የእናቶች ድንገተኛ ቀዶ ጥገና ክፍል የተሟላ አገልግሎት እንዲሰጥ የተጀመረው የግብዓት ማሟላት ስራ አጠናክሮ በማስቀጠል በቅርብ ጊዜ ውስጥ ስራ እንዲጀምር ትኩረት ተደርጎ እየተሰራ መሆኑንም አቶ አክሊሉ ተናግረዋል። በቀጣይ በብዙ የመለወጥ ተስፋና እድሎችን በማንገብ እየተከናወኑ ያሉ ተግባራትን ስኬታማ ለማድረግ ሁሉም ባለድርሻ አካል የጀመረውን ትብብር አጠናክሮ እንዲቀጥልም አሳስበዋል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኔል አየለ በበኩላቸው የአዶታ ጤና ጣቢያ ከወረዳው ማህበረሰብ በተጨማሪ ለአጎራባች የኦሮሚያ ዞኖችና ወረዳዎች አገልግሎት የሚሰጥ መሆኑን ገልጸው ግብዓት ባለመሟላቱ ምክንያት ወደ ሌላ አካባቢዎች ለተሻለ ሕክምና የሚላኩ እናቶችና ሌሎች ተገልጋዮች በአካባቢው አገልግሎቱን እንዲያገኙ የማድረግ ስራ ከሚመለከተው ባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን ተናግረዋል። በወረዳው የጤና አገልግሎትን በተሻለ መንገድ በማድረስ ስኬታማ እንዲሆን የክልሉ መንግስትና የዞኑ አስተዳደር እያደረጉ ላለው ድጋፍና ክትትል አቶ አማኔል አመስግነዋል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ከማል ጠይብ የማህበረሰብ አቀፍ ጤና መድህን ዓመታዊ እድሳትና አዲስ አባላትን በማፍራትና በአጠቃላይም በጤናው ዘርፍ ያለውን ምርታዊ ለውጥ ለማስቀጠል የክልሉ መንግስትና የዞኑ አስተዳደር ድጋፍ ታክሎበት እየተሰራ መሆኑን ተናግረዋል።
የቡናን ምርት በጥራትና በብዛት አዘጋጅቶ ለማዕከላዊ ገበያ ለማቅረብ በሚደረገው ጥረት የሚመለከተው ሁሉ የድርሻውን መወጣት እንዳለበት ተገለጸ። በከፋ ዞን ቢጣ ወረዳ የሚገኘው ሙለጌ የተሰኘው የቡና ድርጅት በዘንድሮ የምርት ዘመን 300 ቶን የቡና ምርት ወደ ማዕከላዊ ገበያ ለመላክ አቅዶ እየሰራ መሆኑም ተጠቁሟል። ዘገባው የወረዳው መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። በቢጣ ወረዳ የሚገኘው የሙለጌ ቡና እርሻ ድርጅት በተያዘው በጀት ዓመት 300 ቶን የታጠበ ቡና ለማዕከላዊ ገበያ ለመላክ አቅዶ እየሰራ መሆኑን የድርጅቱ ስራ አስኪያጅ አቶ ሻሮ ገብሬ ገልጸዋል። ድርጅቱ በወረዳው ቱጋ ቀበሌ 670 ሄክታር ቡና በማልማት ጥራት ያለውን ቡና ለማዕከላዊ ገበያ እየላከ እንደሚገኝ ጠቅሰው ይህንንም ቡና ለዓለም ማህበረሰብ የማስተዋወቅና የገበያ ትስስር የመፍጠር ስራዎችን እያከናወነ እንደሚገኝ ተናግረዋል። የሙለጌ ቡና እርሻ ድርጅት ከተለያዩ የዓለም ሀገራት በቡና ኢንዱስትሪ ስመጥር የካምፓኒ ባለቤቶችን እስከ ቡናው ማሳ በማስመጣት የቡናን ምርት ዝግጅት ከተከላ ጀምሮ ተፈጥሮውን በመጠበቅ እየተከናወኑ ያሉ ተግባራትን እንዲመለከቱ እየተደረገ መሆኑን ጠቅሰዋል። ይኸውም የአካባቢው የቡና ምርት ራሱን አስችሎ እንዲታወቅና ቀጥተኛ የገበያ ትስስር እንዲኖር የሚደረገው ጥረት እንደሚያግዝ አቶ ሻሩ አብራርተዋል። ድርጅቱ ማህበራዊ ኃላፊነትን ከመወጣት አኳያ በቴክኖሎጂ ሽግግር ከሚሰራቸው ተግባራት ባሻገር የቅድመ መደበኛ ትምህርት ቤት በመገንባት የስራ ዕድል በመፍጠርና ሌሎች መሰል ስትራቴጂዎችን ቀርጾ ተግባራዊ በማድረግ ኃላፊነቱን እየተወጣ እንደሚገኝ ስራ አስኪያጁ አመላክተዋል። በድርጅቱ ቡና እርሻ ተገኝተው ጉብኝት ያደረጉ የውጭ ሀገር ዜጋ እንደገለጹት በአካባቢው የሚመረተው ቡና ኦርጋኒክ መሆኑን ተከትሎ በጥራቱ የተሻለ መሆኑን በመጥቀስ በድንቅ ተፈጥሮ መታጀቡ ደግሞ ልዩ ያደርገዋል ብለዋል። ኢትዮጵያ በስፋት እያከናወነች የምትገኘው የስንዴ ልማት ስራ ለአፍሪካ ምሳሌ የሚሆን ተግባር መሆኑን የናሚቢያ የግብርና ምክትል ሚኒስትር ሩት ማሳኬ ገለጹ። የአፍሪካ ሀገራት የግብርና ምርታማነትን ለማሳደግ የጋራ ትብብራቸውን ማጠናከር እንዳለባቸውም አሳስበዋል። ከኢትዮጵያ ዜና አገልግሎት ለተገኘ ዘገባ አማኑኤል ክንፌ። በኢትዮጵያ በፍጥነት ያደገ የመጣው የስንዴ ምርታማነት በአፍሪካ የግብርና ዘርፍ ስኬቶች መካከል አንዱ ነው። ለበርካታ አስርት ዓመታት ኢትዮጵያ የስንዴ ፍላጎቷን ታሟላ የነበረው ከውጭ በምታስገባው ምርት ሲሆን ይህም ለከፍተኛ የውጭ ምንዛሬ ከመዳረጉ ባሻገር የሀገር ውስጥ ፍላጎትን በበቂ ሁኔታ አይሸፍንም ነበር። በአጭር ጊዜ ውስጥ በስንዴ ራስን ከመቻል አልፋ ወደ ውጭ ወደ መላክ የተሸጋገረችው ኢትዮጵያ በዘርፉ ከፍተኛ ውጤት አስመዝግባለች። የናሚቢያ የግብርና የአሳ ሀብት ውሃና የመሬት ሪፎርም ምክትል ሚኒስትር ሩት ማሳኬ ከኢዚያ ጋር ባደረጉት ቆይታ የኢትዮጵያን ያደገ የመጣ የስንዴ ምርታማነትን አድንቀዋል። የኢትዮጵያ የስንዴ ምርታማነት ለአፍሪካ ምሳሌ የሚሆንና ሌሎች ሀገራትም ተሞክሮ ሊወስዱበት እንደሚገባም አመላክተዋል። ናሚቢያ የበጋ የመስኖ ስንዴ ልማት ኢኒሼቲቮችን እየተገበረች እንደምትገኝ ገልጸው ይህም ከኢትዮጵያ ስንዴ ልማት ሲደመር አፍሪካ በተቀናጁ ጥረቶች የምግብ ምርታማነትን ማሳደግ እንደምትችል የሚያሳይ ነው ብለዋል። ማሳኬ የአፍሪካ ሀገራት በግብርናው ዘርፍ ለሚያጋጥሙ ችግሮች ዘላቂ መፍትሄ ለማበጀት በጋራ መስራት እንዳለባቸውም አንስተዋል። ሀገራት የግብርና ፖሊሲዎቻቸውን ማሰላሰል፣ የቴክኒክ አጋርነት መፍጠርና የጋራ ስምምነቶችን በማድረግ ግብርናውን ማሳደግና የጋራ እድገት ማስመዝገብ እንዳለባቸው ነው ያስገነዘቡት። በትምህርትና በቴክኒክ አቅም ግንባታ መዋዕለ ንዋይን በማፍሰስ በአፍሪካ ሀገራት መካከል ያለውን የግብርና ንግድ ልውውጥን መጨመር እንደሚገባም ተናግረዋል። ምክትል ሚኒስትሯ ቀረጥን ጨምሮ በአፍሪካ ቀጠናዊ የንግድ እንቅስቃሴና የምግብ ተደራሽነትን የሚገድቡ አሰራሮችን ማስቀረት እንደሚያስፈልግም አንስተዋል። የአፍሪካ ሀገራት የአየር ንብረት ለውጥን የሚቋቋም የግብርና ምርታማነት ስራዎችን በፋይናንስ መደገፍ አለባቸው ነው ያሉት። ባለሙያዎች ለአርሶ አደሮች በግብርና ስራዎች ላይ የእውቀት ልውውጥ መፍጠርና የቴክኖሎጂ ሽግግር ማድረግ እንዳለባቸውም አሳስቧል። 4.3 ሚሊዮን የሚሆኑ የገጠር ልማታዊ ሴፍትኔት ተጠቃሚዎችን ከተረጅነት ወደ አምራችነት ለማሸጋገር እንደሚሰራ የግብርና ሚኒስቴር አስታወቀ። ሚኒስተሩ ከሌሎች ግብርና ቢሮ ኃላፊዎችና ከባለድርሻ አካላት ጋር መክሯል። የግብርና ሚኒስትሩ አቶ አዲሱ አረጋ በማህበራዊ ድረገጽ ባጋሩት መረጃ እንዳስታወቁት 4.3 ሚሊዮን የሚሆኑ የገጠር ልማታዊ ሴፍቲኔት ተጠቃሚዎችን እስከ ታህሳስ 2018 መጨረሻ ከተረጅነት ወደ አምራችነት ለማሸጋገር ታቅዶ
እየተሰራ ነው። ይህንን ግብ ለማሳካት መድረኩ ከክልሎች ጋር መግባባት መፍጠሩን ገልጸዋል። ከዚህ በተጨማሪ በቀጣይ 3 ወራት ለ12 ሚሊዮን አርሶና አርብቶ አደሮች ፋይዳ ዲጂታል መታወቂያ ማግኘት የሚያስችል ስራ በተቀናጀ ንቅናቄ ለመተግበር ከባለድርሻ አካላት ጋር በተደረገ ውይይት ከስምምነት መደረሱን ተጠቁሟል። ዜጎችን ከተረጂነት ወደ አምራችነት ለማሸጋገር ከተቀመጡት አቅጣጫዎች አንዱ የአካባቢው ጸጋ ስራ ላይ ማዋል መሆኑም ተገልጿል። በከፋ ዞን ቦንጋ ከተማ በህገወጥ መንገድ ሲዘዋወር የነበረ የብሬን ጥይቶችን መያዙን የክልሉ ፖሊስ ኮሚሽን አስታወቀ። በክልሉ ፖሊስ ኮሚሽን የወንጀል መረጃ ኢንተለጀንስ ዳይሬክተር ለኮሚሽኑ በላከው መረጃ በከፋ ዞን ቦንጋ ከተማ አስተዳደር ኮሌጅ ቀጠና ከአንድ ሆቴል ውስጥ ታህሳስ 5 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ተኩል ላይ አንድ ተጠርጣሪ በህገወጥ መንገድ 171 ፍሬ የብሬን ጥይትን ለመሸጥ ሲል የክልሉ ፖሊስ ኮሚሽን የወንጀል መረጃ ኢንተለጀንስ እና ከብሔራዊ ደህንነት ባለሙያዎች ጋር በተደረገው ክትትል ተጠርጣሪውን ከነ ኤግዚቢቱ በቁጥጥር ስር ያዋለ መሆኑን አመላክቷል። በህገወጥ መንገድ ሲዘዋወሩ የተያዙት 171 ተተኳሽ የብሬን ጥይቶችን ከተጠርጣሪው ጋር ተይዞ ምርመራ መጀመሩን ተገልጿል። ህገወጥ ተተኳሹ ጸረ ሰላም ኃይሎች እጅ ቢገባ ጉዳት ያደርስ ነበር ያለው የወንጀል መረጃ ኢንተለጀንሱ ተተኳሹ በአካባቢው ማህበረሰብ ለጸጥታ ተቋማት ጥቆማ በመስጠታቸው በቁጥጥር ስር ማድረግ ተችሏል። በቀጣይም ህብረተሰቡ ህገወጦችን እንዲያጋልጥ ፖሊስ ጥሪውን አቅርቧል ሲል የክልሉ ፖሊስ ህዝብ ግንኙነትና ኮሚኒኬሽን ዘግቧል። ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜ ተመኘው።